ሰላም የቻናላችን ቤተሰቦች እንደምን ቆያችሁ? የከብሮድ ማይንድ ቻናል የሚቀርብላችሁ ትምህርት ነው። በዛሬ ቪዲዮ ይዤላችሁ የቀረብኩት በአዲስ አበባ ከተማ አስተዳደር ትምህርት ቢሮ የስድስተኛ ክፍል ከተማ አቀፍ አንደኛ ደረጃ መልቀቂያ ፈተና በሰኔ 2017 ዓ.ም የተሰጠውን የሂሳብ ትምህርት ጥያቄ መልስ አብረን ለመስራት ነው ማለት ነው። በዚህ ጥያቄ ዙሪያ ያልገባችሁ ጥያቄ ካለ መጠየቅ ትችላላችሁ። አሁን ደግሞ ጥያቄ ወደ መስራት እንቀጥላለን ማለት ነው። ጥያቄ መስራት ከመጀመራችን በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የቪዲዮ ደግሞ ሰብስክራይብ ያደረጋችሁ ለሌሎች ተማሪዎች መዳረስ እንዲችል አሁን ሼር በማድረግ ትብብራችሁ እንድታሳዩ በአክብሮት እጠይቃችኋለሁ ማለት ነው። ወደ ጥያቄዎቹ እንቀጥል። ትዕዛዝ ለእያንዳንዱ ጥያቄ ከቀረቡ አራት አማራጮች መካከል ትክክለኛው መልስ የያዘውን ፊደል ብቻ በመምረጥ የመልስ መስጫ ወረቀት ላይ አጥቁር ወይም አጥቁሪ። ጥያቄ ቁጥር 1 ከሚከተሉት ውስጥ የፈሳሽ ቁሶች መለኪያ ምድብ አሃድ የሆነ የቱ ነው? ሀ ሳንቲሜትር፣ ለ ሜትር ካሬ፣ ሐመሩሃ ግራም፣ መ ሚሊ ሊትር። የዚህኛው ጥያቄ ትክክለኛ መልስ የሚሆነው መ ሚሊ ሊትር ነው። ምክንያቱም ስንመለከት ፈሳሽ ቁሶች የራሳቸው ቅርጽ የሌላቸው ወይም የራሳቸው ወጥ የሆነ ቅርጽ የሌላቸው ነገር ግን የመያዣ ዕቃውን ቅርጽ የሚይዙ ማለት ነው። ለምሳሌ ውሃ ፈሳሽ መውሰድ እንችላለን። የፈሳሾች ዓለም አቀፋዊ መለኪያ አሃድ ሊትር ነው። መሳሪያቸው ደግሞ ያው ሲሊንደር ይሆናል። ስለዚህ ሀሌታ ውሃ ስንመለከት ሳንቲሜትር የርዝመት መለኪያ አሃድ ነው። ርዝመት ስንመለከት ደግሞ ርዝመት ማለት ምን ማለት ነው ብለን ስንመለከት በሁለት ነጥቦች መካከል ያለ ርቀት ርዝመት ይባላል። ስለዚህ ዓለም አቀፋዊ የርዝመት መለኪያ አሃድ እንደምናውቀው ሜትር ነው። ነገር ግን ሌሎችም መለኪያ አሃዶች አሉ። ከነዛ መካከል ሴንቲሜትር አንዱ ነው ማለት ነው። ለስንመለከት ጊዜ ደግሞ የካሬ ይለናል። ሜትር ካሬ ደግሞ የስፋት መለኪያ አሃድ ነው። ሜትር ካሬ የስፋት መሰረታዊ አሃድም ነው ማለት ነው። ስፋት ማለት ደግሞ ስንመለከት ምን ማለት ነው? በአንድ ጠለል ምስል ውስጥ ያሉ የካሬዎች ብዛት ማለት ነው። ሐመሩሃ ስንመለከት ጊዜ ደግሞ ግራም ይለናል። ግራም ደግሞ የመጠነ ቁስ መለኪያ አንዱ ምድብ አሃድ ነው። መጠነ ቁስ ማለት በአጠቃላይ በአንድ ቁስ አካል ውስጥ የሚገኙ የቁሶች ብዛት ማለት ነው። ከነዛ ምድብ አሃድ መካከል አንዱ ግራም ነው። ዓለም አቀፋዊ የመጠነ ቁስ መለኪያ አሃድ ደግሞ እንደምናውቀው ኪሎ ግራም ነው ማለት ነው። ስለዚህ ከተሰጡን አማራጭ መካከል ትክክለኛ መልስ የሚሆነን አንደኛ ማለት ነው። ስለዚህ መ ነው ማለት ነው። እሺ ጥያቄ ቁጥር 2 አንድ ዝግ ወለል ርዝመቱ 5 ሜትር እና ወርዱ 3 ሜትር ነው። የዚህ ወለል ስፋት ስንት ነው? ሀ 2 ሜትር ካሬ፣ ለ 15 ሜትር ካሬ፣ ሐመሩሃ 8 ሜትር ካሬ፣ መ 20 ሜትር ካሬ። ስለዚህ እንደምናውቀው ጥያቄ ቀላል ነው። ስለዚህ አንድ ዝርግ ወለል አለን። ርዝመቱ ደግሞ ስንት ነው ማለት ነው? 5 ሜትር፣ ወርዱ ደግሞ 3 ሜትር። ስለዚህ አጠቃላይ የያዘውን ይሄ ስፋቱ ፈልጉን የተባልነው የያዘውን ቦታ። ስለዚህ ስፋት ስ እኩል የሆነ ርዝመት ሲባዛ ወርድ ማለት ነው። ርዝመት ደግሞ 5 ሜትር ሲባዛ 3 ሜትር። የኛው ደግሞ 5 ሲባዛ በ3 ደግሞ ስንት ይሆናል ማለት ነው? 15 ሜትር ሲባዛ ሜትር ካሬ። ስለዚህ ከተሰጡን አማራጮች የሚሆነው ላይ ይሆናል ማለት ነው። ጥያቄ ቁጥር 3 የስሌት 3/4 ሲቀነስ 2/5 ውጤት ስንት ነው? ስለዚህ ተሰጥቶናል 3/4 ሲቀነስ 2/5
ስለዚህ እነኚህ ክፍልፋዮች ለመደመር መጀመሪያ ማድረግ ያለብን ተመሳሳይ ታህት እንዲኖራቸው ነው። ተመሳሳይ ታህት እንዲኖራቸው 4 ሲባዛ በ5 ብናደርገው 20 ይመጣል። 20 ደግሞ 5 ሲባዛ በ4 ቢደረግ ይመጣል ማለት ነው። በዚህ ላይ ግን ላዕሉና ታህቱ እኩል ቁጥር ማባዛት አለብን ማለት ነው። ስለዚህ 3 4ኛ ሲባዛ በ5 ሲባዛ በ5 ሲቀነስ 2 5ኛ ሲባዛ በዚህኛው ታህት ማለት ነው ሲባዛ በ4 ሲባዛ በ4 እናደርጋለን። ስለዚህ 5 ሲባዛ 3 ሲባዛ በ5 15 4 ሲባዛ በ5 እኩል ይሆናል 20 ሲቀነስ 2 ሲባዛ በ4 8 5 ሲባዛ በ4 ደግሞ 20 ይመጣል። ስለዚህ ይህ ደግሞ አንዱ ታህት እንወስዳለን። ከዛ 15 ሲቀነስ 8 እኩል ይሆናል 7 20ኛ። ከዛ መልሳችን ቀመተን እንፈልጋለን። ሀሊታዋ 7 20ኛ አለን፣ ለ7 10ኛ አለን። ስለዚህ ካሉን መካከል ያለን ትክክለኛ መልሳችን ለ ይሆናል ማለት ነው። ጥያቄ ቁጥር 4 የሁለት ዛፎች ርዝመት 23.38 ሜትር እና 12.62 ሜትር ከሆነ የዛፎቹ ጠቅላላ ርዝመት ስንት ነው ወይም ስንት ይሆናል? ስለዚህ አሁን የኛው ያው መደመር ነው ማለት ነው። አንደኛው ዛፍ አለ 23.38 ሜትር ነው። ሁለተኛው ዛፍ ደግሞ 12.62 ሜትር። በዚህ ጊዜ አስርዮሾች እንደምን ሆነን ስንቀንስ ሁሉ ጊዜ ማስቀመጥ ያለብን ማየት ያለብን ነጥቦቹ ትይዩ መሆን አለባቸው። ስለዚህ ሜትር ሜትር ይወርዳል። ሜትር ሲደመር ሜትር ያው ሜትር ስለሆነ ማለት ነው። 8 ሲደመር 2 እኩል ይሆናል 10። 0 ጽፍና 1 አለኝ። 1 ሲደመር 3 4 4 ሲደመር 6 10። አሁንም እዚህ ጋር 1 አለኝ። 1 ሲደመር 3 እኩል ይሆናል 4 4 ሲደመር 2 6 2 ሲደመር 1 እኩል ይሆናል 3። ከዛ ነጥብ አለን እዚህ ጋር ይሆናል ማለት ነው 36 ወይም 36.00 ማለት እንችላለን። ከዛ መልስ ወደ መፈለግ እንመጣለን ማለት ነው። አለን ለአለን ስለዚህ እንመጣ መልሳችን መ አለ ማለት ነው። ስለዚህ አራተኛ መልስ ምን ይሆናል? መ ይሆናል ማለት ነው። እሺ ጥያቄ ቁጥር 5 ከድር 3.75 እና 0.08 አባዛ ከድር ያገኘው ውጤት በክፍልፋይ ሲገለጽ ስንት ይሆናል? የተጠየቅነው ቁጥሮቹ በክፍልፋይ ሲገለጽን ከድር ያገኘውን ውጤት ይማት ደም አባዝቶ ያገኘው ውጤት ማለት ነው። ስለዚህ ቁጥሮች አባዝተን ውጤቱ በክፍልፋይ እናስቀምጣለን ማለት ነው። 3.75 ማለት እኩል ይሆናል 375 መቶኛ ማለት ነው። ምክንያቱም የአስርዮሽ ቤቱ እስከ ከአስርዮሽ ቤት ያሉን ቁጥሮች 1 2 2 ስለሆኑ ማለት ነው። ሌላው ደግሞ 0.08 ማለት 8 መቶኛ ማለት ነው በክፍልፋይ ሲገለጽ። ስለዚህ እነኚህ ብዜት መፈለግ አለብን። 375 መቶኛ ሲባዛ 8 መቶኛ
ስለዚህ ይህ ለመስራት 305 ይቅርታ 375 ሲባዛ በ8 ሲካፈል 100 ሲባዛ በ100 እኩል ይሆናል። ስለዚህ 375 ሲባዛ በ8 እንሰራለን። 5 ሲባዛ በ8 40 0 ጽፌ 4 አለኝ። 7 ሲባዛ በ8 56 56 ሲደመር 4 60 0 ጽፌ 6 አለኝ። 8 ሲባዛ በ3 24 24 ሲደመር 6 30 ስለዚህ 3000 ሲባዛ በ100 ደግሞ 10000 ይሆናል። 30 በ30 ይጠፋል። ስለዚህ ውጤታችን ስንት ይሆናል ማለት ነው? እኩል ይሆናል 3/10 ይመጣል። ስለዚህ ከተሰጡን አማራጮች ስንፈልግ 3/10 ሀሌታ ውሃ ጋር አለ። ስለዚህ 5ኛ መልስ ሀሌታ ውሃ ይሆናል ማለት ነው። ጥያቄ ቁጥር 6 ከሚከተሉት አገላለጾች ውስጥ ትክክል የሆነ የቱ ነው? ስለዚህ ሁሉም በመቶኛ ተሰጥቶናል፣ አራቱም አማራጮች ማለት ነው። ስለዚህ እያንዳንዳቸው ትክክል የሆነው ለማግኘት ያው ሁሉም መስራት ይጠበቅብናል ማለት ነው። ሀሌታ ውሃ እንጀምር። ስለዚህ 6ኛ ሀሌታ ውሃ ሲለን 1/4 ነው። ስለዚህ ክፍልፋይ ወደ መቶኛ ለመቀየር እንደምናውቀው ታህቱ 100 እንዲመጣ መስራት ነው ማለት ነው። ስለዚህ 1/4 ስንሰራ ጊዜ ሲባዛ በ25 ሲባዛ 25 እኩል ይሆናል 25 መቶኛ ይመጣል። ይህ እኩል ይሆናል 25% ማለት ነው። የተሰጠን አማራጭ ደግሞ 2.5 ነው። ስለዚህ ትክክል አይደለም። ለጋ እንሄዳለን። ለስንመለከት ደግሞ 1/8 ነው። ወደ መቶኛ ስንቀይር ሲባዛ በ100 ሲባዛ በ100 እኩል ይሆናል 108 መቶኛ ይሆናል ማለት ነው። ስለዚህ ይህ ማለት 108ኛ ሲባዛ 1 መቶኛ 1 መቶኛ ማለት ፐርሰንት ምልክት ነው። ይህ ከሆነ በኋላ ይሄ ቁጥር ለማቃለል ስንሰራ ጊዜ ምን ይሆናል ማለት ነው? በአጠቃላይ ለምሳሌ በ4 ብንሄድ እዚህ ጋር በ4 ስንት ይመጣል ማለት ነው? 25 ይመጣል። 8 በ4 ደግሞ 2 ይመጣል ሲባዛ 1 መቶኛ እኩል ይሆናል 12.5 በ2 ስናደርገው ከዛ መቶኛ አለን። ይህ ማለት 12.5% ነው ማለት ነው። ስለዚህ ጥያቄያችን የተሰጠን ደግሞ 1/8 እኩል ይሆናል 1.25% ነው። ስለዚህ አልተሳካማ ነው። ከዛ ሐመር ውሃ እንሰራለን። ሐመር ውሃ ስንሰራ 1/2 ነው። 1/2 ወደ መቶኛ ስንቀይረው ሲባዛ በ100 ሲባዛ በ100 እኩል ይሆናል 100 ሲባዛ 1 መቶኛ ማለት ነው። ይህ ማለት ምን ማለት ነው? 100 ሲካፈል ለ2 50 ይሰጠናል። መቶኛ ወይም ደግሞ ፐርሰንት ምልክት አለ። ስለዚህ 50% ይሆናል። እዚህ ጋር ግን የተሰጠን ያለው ምንድነው ማለት ነው? 5% ነው። አሁንም አልተሳካም ሙከራው። ከዛ እንሰራለን። ስንሰራ ደግሞ ምንድነው 3/4 ነው። 3/4 ወደ መቶኛ ስንቀይር ሲባዛ በ25 ሲባዛ በ25 እኩል ይሆናል 75 መቶኛ ይሆናል። ስለዚህ ይህ ማለት 75% ማለት ነው። ስለዚህ ወደ ምርጫችን ስንመጣ ደግሞ 75% አለን። ስለዚህ መልሳችን የሚሆነው 6ኛ መ ነው ማለት ነው። ጥያቄ ቁጥር 7 የአልጀብራዊ መገለጫ ሸ ሲደመር 5 ቀ ሲደመር ሸ
ሲቀነስ 2 ቀ ሲቀነስ 2 ሸ ሲቃለል ውጤቱ ስንት ይሆናል ይለናል። ስለዚህ ሸ ሲደመር 5 ቀ ሲቀነስ ሲደመር ሸ ሲቀነስ 2 ቀ ሲቀነስ 2 ሸ። ስለዚህ እነኚህ ተመሳሳይ ቁሞች አንድ ላይ መሰብሰብ ማለት ነው። ይማር ሸ ከሸ ጋር ቀ ደግሞ ከቀ ጋር ማለት ነው። ስለዚህ ሸ አለን። እዚያ ጋር ማስታወስ ያለብን ነገሮች ምንድነው? የኛው ሲቀነስ ማለት ለ2 ቀ ማለት ነው። የኛውም ሲቀነስ ማለት ለ2 ሸ ማለት ነው። ስለዚህ የኛው ሲቀነስ ከ2 ሸ ጋር አብሮ ይሄዳሉ። የኛውም ሲቀነስ ከ2 ቀ አብሮ ይሄዳሉ ማለት ነው። ስለዚህ ጋር አንድ ሸ አለን። ፊት ለፊቱ መደመር ከሆነ መደመሩ አብሮ ከሱ ጋር ይሄዳል ማለት ነው። ስለዚህ 2 ሸ አለን። ሸ ሲደመር ሸ ይሄ ሸ ማለት ሸ ሲደመር ሸ። ቀጣይ ደግሞ 2 ሸ አለን። ከፊት ለፊቱ መቀነስ ስላለ አብሮ ነው የሄዱት 2 ሸ። ከዛ ወደ ቀ እንሄዳለን። እነኚህ ጨርሰናል። ቀ ደግሞ ከፊት ለፊቱ ሲደመር ስለሆነ ሲደመር 5 ቀ። ከዛ እዚህ ጋር ደግሞ ምን አለ? ሲቀነስ 2 ቀ አለን። አሁንም ሲቀነስ 2 ቀ። ከዛ 2 ሸ ሲደመር ሸ 2 ሸ ማለት ነው። ሲቀነስ 2 ሸ ሲደመር 5 ቀ ሲቀነስ 2 ቀ እኩልና 3 ቀ። 2 ሸ ሲቀነስ 2 ሸ ያው 0 ይመጣል። 0 ሲደመር 3 ቀ። ስለዚህ ውጤቱ 3 ቀ ይሆናል። ጥያቄ የተሰጠን ጥያቄ ላይ እንፈልጋለን። ከተሰጡ አማራጮች መካከል መልሱ የሚሆነው ማን ማለት ነው? ለ6ኛ ከተሰጡ አማራጮች ሀሌታ ውሃ ይሆናል። እሺ ጥያቄ ቁጥር 8 አንድ ያልታወቀ ቁጥር በ3 ተባዝቶ 7 ሲደመርበት 22 ቢሆን ያልታወቀው ቁጥር ስንት ይሆናል? ስለዚህ ሀ ያልታወቀው ቁጥር አድርገን እንውሰደው። ሀ ያልታወቀው ቁጥር እንወክለው። ስለዚህ አንድ ያልታወቀ ቁጥር ሀ ማለት ነው ሲባዛ በ3 ተባዝቶ ይለናል 7 ሲደመርበት ውጤቱ ስንት ይሆናል? 22 ይሆናል። ስለዚህ ያልታወቀው ዋጋ ወይም የሀ ዋጋ ስንት ነው ማለት ነው። ስለዚህ በሀ ቦታ የሆነው ቁጥር ተተክቶ በ3 ተባዝቶ 7 ሲደመርበት 22 ይሰጣል። ይህ ባጭሩ ለመስራት ከፈልጋችሁ ቁጥር እየተካችሁ መስራት ትችላላችሁ። ግን ቀላል የሆነ መንገድ በዚህ አይነት መንገድ መስራት እንችላለን። 3 ሀ ሲደመር ምክንያቱም ሀ ሲደመር 3 ማለት በሌላ አነጋገር 3 ሀ ማለት ነው። 7 እኩል ይሆናል 22 ይመጣል። 3 ሀ እኩል ይሆናል መደመር ምልክት ስላለ ከ7 በፊት ወደዛ ከእኩል ሆነ ሲሻገር መቀነስ ይሆናል። ስለዚህ 22 ሲቀነስ 7 ይሆናል። 3 ሀ እኩል ይሆናል 22 ሲቀነስ 7 ማለት 15 ማለት ነው። ከዛ እናቃልላለን። ይህ ማለት ወይም በሀ ቦታ የሆነ ቁጥር ተተክቶ በ3 ሲባል 15 ይሰጣል። ስለዚህ በተገላቢጦሹ ስናካፍሉ ቁጥሩ እናገኘዋለን። 3 በ3 ይጠፋል። ሀ እኩል ይሆናል 15 ሲካፈል 3 ስንት ይሰጠናል? 5 ይሰጠናል። ከዛ ወደ ጥያቄያችን እንመጣለን። ወደ ጥያቄያችን ስንመጣ ጊዜ ከተሰጡን አማራጮች መካከል መ ላይ አለ። ስለዚህ 8ኛ መልሱ መ ይሆናል። እሺ ጥያቄ ቁጥር 9 በአንድ ክፍል ውስጥ የሚማሩ ተማሪዎች እድሜ ቀጥሎ በቀረበው ባር ግራፍ ተገልጿል። ስለዚህ ባር ግራፉ ይሄኛው ይመስላል። ጠቅላላ ክፍል ተማሪዎች በጠቅላላ የክፍል ተማሪዎች ብዛት ስንት ነው ይለናል። ስለዚህ የተማሪዎቹ ብዛት በተሰጠን መሰረት ወደ ጎን ያለው በቀ መስመር ላይ ያለው እንደምናውቀው እድሜ ነው። ወደ ቋሚ መስመር ላይ ያለው ደግሞ ወይም ሸ ብለን የምንጠራው የተማሪዎች ብዛት ነው ማለት ነው። ስለዚህ የተጠየቅነው ደግሞ የተማሪዎች ብዛት ነው። ምን ያክል ተማሪዎች ናቸው የሚለው ነገር እናያለን ማለት ነው።
ስለዚህ የተማሪዎች ብዛት ለማግኘት መደመር ማለት ነው በአጠቃላይ። ስለዚህ መጀመሪያ 11 እድሜያቸው 11 የሆኑ 6 አሉ። ስለዚህ 6 ሲደመር እድሜያቸው ደግሞ 12 የሆኑ 8 አሉ ሲደመር እድሜያቸው 13 የሆነ ደግሞ 7 አሉ ሲደመር እድሜያቸው 14 የሆነ ደግሞ ስንት አሉ? 3 አሉ። ስለዚህ የነኚህ ድምር 6 ሲደመር 8 እንደምናውቀው 14፣ 7 ሲደመር 3 10 ነው። ስለዚህ 14 ሲደመር 10 24 ይመጣል። ስለዚህ ወደ ጥያቄያችን ስንመጣ ከተሰጡን አማራጮች መልስ የሚሆነን ለ ማለት ነው። መልሳችን ለ ይሆናል። ጥያቄ ቁጥር 10 ሁለት ባለ ነጠብጣብ ኪዩቦች ወደ ላይ ቢፈነጠሩ ተደምረው 7 የሚሰጡ ቁጥሮች የማግኘት እድል ስንተኛ ነው ይለናል። ስለዚህ ይህ ጥያቄ ቀላል ጥያቄ ነው። የመሆን እድል እንዴት ማስላት እንደምንችል ነው ማለት ነው። ለምሳሌ ያክል 1 ሳንቲም ወስጄ ወደ ላይ በወረውረው አንድ ጊዜ ስወረውር ሚዛን ላገኝ እችላለሁ፣ አንድ ጊዜ ስወረውር ደግሞ ጎፈር ላገኝ እችላለሁ ማለት ነው። ከዚህ ውጪ ሌላ እድል የለኝም ማለት ነው። አሁን ግን ለምሳሌ 2 ሳንቲሞች በወረውራቸው አንድ ላይ አንዴ ስወረውረው ለምሳሌ ያክል ጎፈርና ሚዛን መጣ። መልሼ ስወረውረው ደግሞ ሚዛን ከጎፈር ሊመጣ ይችላል። አንድ ጊዜ ስወረውረው መልሼ ሁለቱም ሚዛን ሊሆን ይችላል። ካልሆነ ደግሞ መልሼ ስወረውረው ደግሞ ሁለቱም ጎፈር ሊሆኑ ይችላሉ ማለት ነው። ስለዚህ እዚህ ጋር አጠቃላይ ክስተት ስንት ይሆናል ማለት ነው? 4 ማለት ነው። 2 ሳንቲሞች በወረውራቸው አጠቃላይ ክስተት የማግኘት እድል 4 ነው። ነገር ግን የምጠየቀው ውስን ክስተቱ ግን የተለያየ ሊሆን ይችላል። በተመሳሳይ እዚህ ጋር እየጠየቀን ያለው ጥያቄ ይህ ነው ማለት ነው። 2 ኮቦች አሉ እና ደግሞ የራሳቸውን ነጠብጣቦች አሏቸው። እነኚህ ኮቦች ወደ ላይ ብንወረውራቸው አንድ ላይ ማለት ነው። ስለዚህ ተደምሮ 7 የማግኘት እድላችን ስንት ነው ብሎ እየጠየቀን እንሄዳለን። ስለዚህ ለምሳሌ ያክል ኮቦቹ እነኚህ ቢሆኑ ይሄ ሁለተኛው ኩብ ቢሆን ወይም ኪዩብ የምንለው ማለት ነው። እንግሊዘኛው ያው ዳይ ይባላል። ብዙዎቻችሁ ታውቁታላችሁ። ስለዚህ ለምሳሌ ያክል እዚህ አካባቢ ያለው ነጠብጣብ 1 ሊሆን ይችላል። እዚህ ጋር ደግሞ 2 ሊሆን ይችላል። እዚህ አካባቢ ደግሞ 3 ሊሆን ይችላል ማለት ነው። ስለዚህ እዚህ አካባቢ ምናልባት ወይ ነጠብጣቡ 4 ሊሆን ይችላል። እዚህ አካባቢ ያለው ነጠብጣብ 5 ሊሆን ይችላል። እዚህ አካባቢ ያለው ነጠብጣብ 6 ሊሆን ይችላል። በተቃራኒ በኩል ለምሳሌ እዚህ ጋር 1 ሊሆን ይችላል፣ ከስር 2 ሊሆን ይችላል፣ በዚህ በኩል ደግሞ 3 ሊሆን ይችላል። የኛውም በተመሳሳይ በሌላ በኩል ያለው ነጠብጣብ 4፣ 5፣ 6 ሊሆን ይችላል። ችግር የለውም። ግን ወደ ላይ ስናፈናጥራቸው ወይም ቢፈናጠሩ ለምሳሌ 1 ከ4 ጋር ሊመጣ ይችላል። ምክንያቱም ተገልብጦ ማለት ነው። 1 እንደገና ከ4 ጋር ሊመጣ ይችላል። 1 ከ5 ጋር ሊመጣ ይችላል። 1 ከ6 ጋር ሊመጣ ይችላል። 2 ከ4 ጋር ሊመጣ ይችላል። 2 ከ5 ጋር ሊመጣ ይችላል። 2 ደግሞ ከ6 ጋር፣ 2 ከ1 ጋር ሊመጣ ይችላል ማለት ነው። ስለዚህ አሁን እኛ የተጠየቅነው ጥያቄ እነኚህ ኩቦች ወደ ላይ ሲፈናጠሩ 7 የማግኘት እድላችን እንዴት ማስላት እንችላለን ስንል አንድ በአንድ እንመልከት። ስለዚህ ለምሳሌ አንዱ ስናፈናጥረው ከራሱ ሁለቱም 1 ሊሆን ይችላል። ይሄኛው አንድ ላይ ስናፈናጥራቸው ጊዜ የሚታየን ይሄኛው የላይኛው 1 ሊሆን ይችላል፣ ይሄኛውም 1 ሊሆን ይችላል።
አሁንም ወይም የምናገኘው እድል በተፈናጠረበት ጊዜ አንድ ከስንት ጋር ከሁለት ጋር ሊሆን ይችላል። አሁንም በተፈናጠረበት ጊዜ የአንድ ደግሞ ከ3 ጋር ሊመጣ ይችላል። አንድ ከ4 ጋር ሊመጣ ይችላል። አንድ ከ5 ጋር ሊመጣ ይችላል። ምክንያቱም ነጠብጣቦቹ በተለያየ ጎን ነው ወይ የተለያየ ገጹ ላይ ነው ያሉት። አሁንም አንድ ከ6 ጋር ሊመጣ ይችላል። እሺ ሌላው ደግሞ ለምሳሌ ይሄኛው 2 ሆኖ ሁለቱ ነጠብጣቦች እዚህ በኩል ካለው ከአንድ ጋር ሊመጣ ይችላል። እዚህ አካባቢ ያለው 2 እዚህም በኩል ካለው ከሁለተኛው ቦክስ ከ2 ጋር ሊመጣ ይችላል። እዚህ አካባቢ ያለው 2 ከማን ጋር ሆኖ ሊመጣ ይችላል? እዚህ አካባቢ 3 ጋር ሊመጣ ይችላል። ስለዚህ አጠቃላዮቹ ስንደረድራቸው ይህ ይመስላል ማለት ነው። ስለዚህ በተጠየቅነው ጥያቄ መሰረት ተደምረው 7 የማግኘት እድላችን እንፈልጋለን። ስለዚህ ተደምረው 7 የሚሰጡ ለምሳሌ 6 ሲደመር 1 7 ይሰጠናል። 5 ሲደመር 2 7 ይሰጠናል። 4 ሲደመር 3 7 ይሰጠናል። 3 ሲደመር 4 7 ይሰጠናል። የዚህኛው ሪቨርስ ተገላቢጦሽ ማለት ነው። የ5 ሁለተኛ 2 አምስተኛ ነው። ስለዚህ 5 ሁለተኛ እንደገና 1 ስድስተኛ 1 2 3 4 5 6። ስለዚህ እነኚህ ተደምረው ምን የሚሰጡ ናቸው? 7 የሚሰጡ ቁጥሮች ናቸው ማለት ነው። ስለዚህ ተደምረው 7 የሚሰጡ ቁጥሮች ያገኘነው 1 2 3 4 5 6። ስለዚህ የመሆን እድል እኩል ይሆናል ውስን ክስተት ሲካፈል አጠቃላይ ክስተት ይሆናል። ስለዚህ ወደ ቦታው ስንተው ውስን ክስተቶቹ ያገኘነው 6ቶቹ ማለት ነው። ወይም ተደምረው 7 የሚሰጡ እነዚህም 6 ናቸው። አጠቃላይ ክስተት ማለት እነኚህ ሁሉ ስንቆጥራቸው 1 2 3 4 5 6 8 9 10 11 12 13 14 15 16 18 አጠቃላይ ስንደምራቸው 36 ይሰጡና ማለት ነው። 6 ሲባዛ በ6 36። ስለዚህ ስናቃለው በ6 1 በ6 6 ይሆናል። ስለዚህ ተደምሮ 7 የማግኘት እድላችን ስንት ነው ማለት ነው? 1/6 ነው ማለት ነው። ስለዚህ ጥያቄያችን ላይ ባለው መሰረት 1/6 የምናገኘው ሐመር ውሃ ነው። ስለዚህ መልሳችን ሐመር ውሃ ይሆናል ማለት ነው። ስለዚህ ከዚህ ነገር ተጠይቀው ወይም ደግሞ ስለዚህ ከዚህ ነገር ተያይዞ ሌሎች ጥያቄ ሊጠይቁ ይችላሉ። ለምሳሌ ተደምረው 9 የሚሰጡ ብንባል ለምሳሌ 5 ሲደመር 4 ተደምረው 9 የሚሰጡን ቁጥሮች እንፈልጋለን። 5 ሲደመር 4 መውሰድ እንችላለን። ለምሳሌ ሌላ ማን አለን? 4 ሲደመር 5 መውሰድ እንችላለን። 3 ሲደመር 6 የዚህኛው ተገላቢጦሽ ራሱ 6 ሲደመር 3 ሌላ መፈለግ ትችላላችሁ። ስለዚህ እነኚህ ዋናዎች ናቸው። ስለዚህ እናንተም በዚህ መሰረት የተለያዩ ጥያቄዎች መስራት ትችላላችሁ ማለት ነው።
ለምሳሌ ተደምረው 8 የሚሰጡ ቢባል 6 እና 2 5 እና 8 4 እና 4 3 እና 5 2 እና 6 ስለዚህ 3 እና 5 ካልን 5 እና 3 አለ ማለት ነው። ስለዚህ እንደነኛ ያሉ ነገሮች ማስላት ብዙ እንድንረዳ መስራት እንችላለን ማለት ነው። ጥያቄ ቁጥር 11 ቀጥሎ የቀረበውን ጠጣር ምስል ምን ተብሎ ይጠራል? ሀ ፒራሚድ፣ ለፕሪዝም፣ ሐመር ውሃ ኮን፣ መ ሲሊንደር። እያንዳንዳቸው ልዩነታቸውን እንመልከትና ወደ መልሳችን እንሄዳለን ማለት ነው። ፒራሚድ ስንመለከት ከፕሪዝም የሚለይበት መንገድ አንድ መሰረት አለው። የጎን ገጾች ደግሞ ጎነ 3 ናቸው። ፕሪዝሞች መሰረታቸው ደግሞ ፕሪዝሞች ሁለት መሰረት አላቸው። የጎን ገጻቸው ደግሞ ፓራሌሎግራም ወይም ደግሞ ጎን 4 ነው ማለት ነው። ኮን ደግሞ የፒራሚድ አይነት ነው ማለት አንድ መሰረት አለው። ነገር ግን የኮን ለየት የሚያደርገው ነገር ምንድነው? መሰረቱ ክብ መሆኑ ነው። ሲሊንደር የፕሪዝም አይነት ነው፣ ነገር ግን ሁለት መሰረት አለው ማለት ነው። ስለዚህ ይሄኛው ምስሉ የሚያሳየን ሁለት መሰረቶች አሉት። የላይኛው መሰረት ነው፣ የታችኛው መሰረት ነው። የጎን ገጾቹ እንደምንመለከተው ጎን 4 ነው ወይም ፓራሌሎግራም ነው። ስለኛው ገጽ ማየት እንችላለን፣ እዚህኛው ያለው ገጽ ማየት እንችላለን፣ እዚህ ያለው ገጽ ማየት እንችላለን። ፕሪዝሞች ወይም ፒራሚዶች የሚጠሩት መጠሪያቸው የሚያገኙት በምንድነው? በመሰረታቸው ነው። ለምሳሌ ያክል መሰረቱ ጎን 3 የሆነ ፒራሚድ ጎን 3ዊ ፒራሚድ ይባላል። መሰረቱ ጎን 3 የሆነ ፕሪዝም ከሆነ ደግሞ ጎን 3ዊ ፕሪዝም ተብሎ ይጠራል። የኛው ሁለት መሰረት ስላለው በአጠቃላይ ስለዚህ ፕሪዝም ነው። ከፕሪዝም መካከል ደግሞ ጎን 3ዊ ፕሪዝም ይሆናል ማለት ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ፕሪዝም ይሆናል ማለት ነው። ጥያቄ ቁጥር 12 ዝርግ አንግል ሲገመስ ልኬቱ ምን ያህል ይሆናል? መግመስ ማለት አንድ አንግል ሁለት ቦታ መክፈል ማለት ነው። ዝርግ አንግል ልኬቱ የዝርግ አንግል ልኬት የዝርግ አንግል ልኬት 180 ዲግሪ ነው። ሲገመስልን ደግሞ መግመስ ማለት እኩል መክፈል ማለት ነው። መክፈል ማለት ነው። ስለዚህ 180 ዲግሪ ሲካፈል ለሁለት መክፈል ማለት ነው። የማለት ዝርግ አንግል አለን ስትሬት የሆነ ይሄ ደግሞ አጠቃላይ ልኬቱ ስንት ነው ማለት ነው? 180 ዲግሪ ነው። ሁለት ቦታ ብንቆርጠው ስንት ይሰጠናል ማለት ነው? 90 ዲግሪ ይሰጠናል። ስትሬት ላይን ይሰራል ማለት ነው። ስለዚህ ከተሰጠን አማራጮች መካከል ስንፈልግ ጊዜ መልሳችን ምን ይለናል ማለት ነው? የኛው የዝርግ አንግል አጠቃላይ ነው ማለት ስለዚህ መልሳችን 90 ዲግሪ ይሆናል። ሐመር ውሃ ነው ማለት። እሺ ጥያቄ ቁጥር 13 እንቀጥላለን። የአንድ ካሬ ስፋት 100 ካሬ ሜትር ቢሆን የካሬው የአንዱ ጎን ስለዚህ የካሬውን አንዱ ስፋት ተሰጥቶናል። ስለዚህ የካሬውን ስፋት ተሰጥቶናል። ካሬ ስንል ሁሉም ጎኖቹ እኩል የሆኑ ጠለል ማለት ነው። ርዝመት ስለዚህ ስፋት እኩል ሆነ ርዝመት ሲባዛ ርዝመት ስፋቱ ደግሞ 100 ሜትር ካሬ ነው። እኩል ሆነ ርዝመት ሲባዛ ርዝመት። ይህ ማለት ምን ማለት ነው? ሁለት ተመሳሳይ ቁጥሮች ሲባዙ 100 የሚሰጡን ማለት ነው። ይህ ማለት 10 ሜትር ሲባዛ 10 ሜትር እኩል ይሆናል ርዝመት ሲባዛ ርዝመት።
ይህ ከሆነ አንዱ ርዝመት ሲባል ከነኝ መካከል አንዱ መውሰድ፣ ስለዚህ 10 ሜትር ይሆናል ማለት ነው። ስለዚህ ማረጋገጥ እንችላለን። ስፋት እኩል ነው ርዝመት ሲባዛ ርዝመት ነው። ስለዚህ አንዱ 10 ካገኘን 10 ሜትር ሲባዛ 10 ሜትር እኩል ነው 100 ሜትር ካሬ ይሰጠናል። ስለዚህ ርዝመቱ ስንት ነው ማለት ነው? 10 ነው ማለት ነው። ስለዚህ ወደ ጥያቄያችን ስንሄድ ጥያቄያችን ጋር አለ ስለ መልሳችን ይሆናል ማለት ነው። ጥያቄ ቁጥር 14 ጥያቄ ቁጥር 14 ርዝመቱ 5 ኪሎ ሜትር እና ወርዱ 15 ሜትር የሆነን መንገድ አስፋልት ለማልበስ በቀን 500 ሜትር ርዝመት ያለው አስፋልት ይሰራል። መንገዱ ሙሉ በሙሉ አስፋልትን ለመልበስ ስንት ቀን ይፈጃል? ስለዚህ ይህ ጥያቄ ለመስራት ቀላል ሀሳብ ነው። ስለዚህ የአስፋልቱ ርዝመት ተሰጥቶናል፣ እኩል ይሆናል 5 ኪሎ ሜትር ነው። 5 ኪሎ ሜትር እኩል ይሆናል በሌላ አነጋገር 5000 ሜትር ማለት ነው። 5000 ሜትር ወርዱ ተሰጥቶናል፣ እኩል ይሆናል 15 ሜትር 500 ሜትር ነው። አንድ ቀን እኩል ይሆናል 500 ሜትር አስፋልት ይለብሳል ማለት ነው። ስለዚህ ለመጨረስ ምን ያክል ቀን ያስፈልጋል ነው። ስለዚህ የጥያቄ ለመስራት ምንድነው የምናደርገው? አስፋልቱ አለ እንደምናውቀው። አጠቃላይ መጀመሪያ የአስፋልቱ ስፋት መፈለግ አለብን። ይህ ማለት ርዝመት ሲባዛ ስፋት እኩልና ርዝመት ሲባዛ ወርድ እኩል ይሆናል 5000 ሜትር ሲባዛ 15 ሜትር። ስለዚህ እኩል 5 ሲባዛ በ15 75 230 አለን 75000 ይሆናል። 75000 ሜትር ካሬ ሆነ አጠቃላይ የአስፋልቱ ስፋት። ሌላው በአንድ ቀን የሚለብሰው ደግሞ ምን ያክል ነው ስንል፣ ለምሳሌ በአንድ ቀን ርዝመቱ ስንት ይሆናል ማለት ነው? በአንድ ቀን የሚለብሰው ወርዱ ያው ተመሳሳይ ነው፣ ግን ርዝመቱ በአንድ ቀን የሚለብሰው ስንት ነው ማለት ነው? አስፋልትነት የሚሰራው ርዝመቱ 500 ሜትር 500 ሜትር። ወርዱ ግን ራሱ ስለሆነ ስንት ነው ማለት ነው? 15 ሜትር ማለት ነው። ስለዚህ በአንድ ቀን የሚሰራውን ወይም ደግሞ አስፋልት የሚለብሰውን ምን ማድረግ አለብን? የእሱን ስፋት መፈለግ አለብን። እኩል ይሆናል አሁንም ርዝመት ሲባዛ ወርድ ነው። ስለዚህ ርዝመቱ 500 ሜትር ሲባዛ ስንት እናደርጋለን ማለት በወርዱ 15 ሜትር እናደርጋለን። 5 ሲባዛ በ15 እንደምናውቀው 75 ነው። 20 እንጨምራለን። ስለዚህ 7500 ሜትር ካሬ በቀን ውስጥ ሚላል ይለብሳል ማለት ነው። ስለዚህ በአንድ ቀን እኩል ይሆናል 7500 ሜትር ካሬ ከለበሰ በሀ ቀን ደግሞ 75000 ሜትር ካሬ ይለብሳል ማለት ነው። ስለዚህ የኛው የምናደርጋለን ክሪስ ክሮስ እንጠቀማለን። ክሪስ ክሮስ እናደርገው አንድ ቀን ሲባዛ በ75000 ሜትር ካሬ እኩል ይሆናል ሀ ሲባዛ 7500 ሜትር ካሬ። በጣም ቀላል ጥያቄ ነው። ትንሽ ማሰብ ብቻ ይጠይቃል። ከዛ ቀን ለመፈለግ ወይም ያልታወቀው የሀ ፊደል ዋጋ ለማግኘት 7500 ሜትር ካሬ
እዚህ ጋርም 7500 ሜትር ካሬ እናደርጋለን። ሜትር ካሬ በሜትር ካሬ 75,000 በ75,000 ስለዚህ ሀ የተባለ ቀን የምንፈልገውን ማለት ነው። ሜትር ካሬ በሜትር ካሬ አሁንም 20 በ20 ይጠፋል። አሜን 20 በ20 እዚህ ጋር 0 አለን። ከዛ 750 20 በ20 ስለጠፉ ነው። ከዛ 75 ይህ ማለት ምን ማለት ነው? በሌላ አነጋገር ይሄኛው በቀላሉ 75ኛ ሲባዛ በ10 ማለት ነው። 75 ሲባዛ በ10 ያው 10 ነው። 75 በ75 ይጠፋል። ስለዚህ የሚቀረን ስንት ነው? 10። እዚህ ጋር ቀን ነበረን ቀናት። ስለዚህ ይህ አስፋልት ሰርቶ ለመጨረስ የሚያስፈልገው ቀን ብዛት ስንት ነው? 10 ነው። ወደ ጥያቄያችን መጣና እንፈልጋለን። ከተሰጡን አማራጮች ሐመር ውሃ ላይ መልሳችን አለ። ስለዚህ መልሳችን ምንድነው ማለት ነው? ሐመር ውሃ ይሆናል። ጥያቄ ቁጥር 15 ከሚከተሉት ሙሉ ቁጥሮች ውስጥ ለ6 ተካፋይ የሆነው የቱ ነው? ስለዚህ አንድ ቁጥር ለ6 ተካፋይ ነው የምንለው የአንድ ቤቱ ለ2 መካፈል አለበት፣ ወይ ደግሞ ቁጥሩ ለ2 መካፈል አለበት፣ በተመሳሳይ ደግሞ ለ3 መካፈል አለበት። ስለዚህ አንድ ቁጥር ለ6 ተካፋይ ነው የምንለው ለ2 እና ለ3 መካፈል አለበት ማለት ነው። የተሰጡን አማራጮች አጠቃላይ ለ2 ተካፋይ ናቸው። ምክንያቱም አንድ ቁጥር ተጋማሽ ነው ወይም ለ2 ተካፋይ ነው የምንለው የአንድ ቤቱ ለ2 የሚካፈል ነው። ስለዚህ 8 ለ2 ተካፋይ ነው፣ 4 ይመጣል። ስለዚህ አሁን የምናረጋግጠው ደግሞ ምንድነው? ቁጥሮቹ የትኛው ቁጥር ለ3 ይካፈላል ነው። ስለዚህ ለ3 ተካፋይነት ለማረጋገጥ ደግሞ እያንዳንዳቸው ዲጂቶች እያንዳንዳቸው ሆሄ ደምረን ለ3 መካፈል አለበት። ስለዚህ ለዛ ደግሞ ከመጀመሪያ ከሀ ጀምረን እናረጋግጥ። ሀ ምንድነው የሚለን? 248። ስለዚህ 2 ሲደመር 4 ሲደመር 8 ስለዚህ ስንት ይሰጠናል? 14 ይሆናል። 14 ሲካፈል ለ3 አይሆንም። ስለዚህ አልተሳካም። ለጋ እንሄዳለን። ለስንመለከት 348 ነው። ስለዚህ 3 ሲደመር 4 ሲደመር 8 እንሰራለን። 7 15 ሲካፈል ለ3 ከሆነ 5 ይሰጠናል። እሺ ይሄ ይቻላል። እስቲ ሌላ ሁለት መልስ ሊኖር ይችላል፣ እናረጋግጥ። ሐመር ውሃ የሚለን ምንድነው? 448 4 ሲደመር 4 ሲደመር 8 ስለዚህ 4 ሲደመር 4 8 ስለዚህ 8 ሲደመር 8 16 ሲካፈል ለ3 ከሆነ አይቻልም። መጋ እናረጋግጣለን። ደግሞ 548 5 ሲደመር 4 ሲደመር 8 9 ሲደመር 8 17 ሲካፈል ለ3 አይቻልም። ስለዚህ ከተሰጡን አማራጮች መካከል ለደግሞ መስፈርቱ አሟልተዋል። የማንን ማለት ነው? ለ2 መካፈል ይችላል፣ እንደገና ደግሞ ለ3 ይካፈላል ይሄ ቁጥር። ስለዚህ አንድ ቁጥር ለ2ም ለ3 ተካፋይ ከሆነ ለ6 ተካፋይ ነው። ስለዚህ ትክክለኛ መልሳችን የሚሆነው ለ ነው ማለት ነው። ጥያቄ ቁጥር 16 የ720 ብቸኛ ትንትን የሆነ የቱ ነው? ስለዚህ መጀመሪያ ጥያቄውን እንስራና ከዛ መልሱ እንፈልጋለን። 720 በ2 360 ይመጣል፣ በ2 180 ይመጣል፣ በ2 90 ይመጣል፣ አሁንም በ2 45 ይመጣል። በ2 አይካፈልም ይሄ ቁጥር መጨረሻ የአንድ ቤቱ 5 ስለሆነ 5 አይካፈልም። ምን 5 ለ2 አይካፈልም። በ3 ግን ይችላል። በ3 15 አሁንም በ3
5 ስለዚህ 1 2 3 4 2 ርቢ 4 ሲባዛ 3 ደግሞ 3 ርቢ 2 ሲባዛ 5 ስለዚህ ጥያቄያችን ጋር እንመጣና የቁጥር 2 ርቢ 4 እንፈልጋለን 2 ርቢ 4 እዚህ ማለት ሲባዛ 3 ርቢ 2 3 ርቢ 2 ስለዚህ 2 ርቢ 4 ሲባዛ 3 ርቢ 2 ርቢ 4 ሲባዛ 3 ርቢ 2 ሲባዛ 5 ስለዚህ መልሳችን ሐመርሃ ይሆናል። ጥያቄ ቁጥር 17 የ45 እና ሌላ የሙሉ ቁጥር ትልቅ የጋራ አካፋይ ወይም ትግአ 9 ነው። የሁለቱ ቁጥሮች ትንሹ የጋራ ብዜት ወይም ትጋብ 90 ቢሆን ሁለቱ ቁጥሮች ሁለተኛው ሙሉ ቁጥር ስንት ይሆናል? ስለዚህ ለምሳሌ ቁጥሮቹ እኛ ሀ አርገነስ ሀ 45 ነው። ሌላኛው ያልታወቀ ቁጥር ለ ነው። እሱ የምንፈልገው ነው ማለት ነው። የሁለቱ ቁጥሮች ትጋቸው ደግሞ ትጋአ እኩል ይሆናል 9 ነው። ትጋብ ደግሞ እኩል ነው ስንት ይሆናል ማለት ነው? 9 ነው ማለት ነው። ስለዚህ ያልታወቀው ቁጥር ወይም ሁለተኛው ቁጥር ስንት ነው አለን? ይህ ማለት በዚህ ጊዜ ሀ ሲባዛ ለ አንደኛ ቁጥር ወይም ሁለቱ ቁጥሮች ብዜት እኩል ይሆናል ትጋአ ሲባዛ ትጋብ ይሆናል። ስለዚህ ቁጥሮቹ ስንተካካ የምናገኘው 45 ሲባዛ ለ እኩል ይሆናል 9 ሲባዛ 90 ማለት ነው። ስለዚህ ሲካፈል 45 ሲካፈል 45 ማለት ነው። ለ እኩል ይሆናል እንደምናውቀው በ45 1 ነው። በ45 ደግሞ 2 ይመጣል። 2 ሲባዛ 9 ሲባዛ በ2 ደግሞ እኩል ይሆናል 18። ስለዚህ ጥያቄያችን ላይ እንፈልጋለን። ስለዚህ መልሳችን ላይ ከተሰጡን አማራጮች መካከል ለ አለ። ስለዚህ መልሳችን ለ ይሆናል ማለት ነው። እሺ ጥያቄ ቁጥር 18 እንቀጥላለን። የክፍልፋይ 32 176ኛ ዝቅተኛ ሂሳባዊ ቃል ስንት ነው አለን? ስለዚህ 32 176 ያው እንደምናውቀው በቀላሉ በሁለት ያህል መሄድ እንችላለን። በሁለት ስናደርገው 16 ይመጣል። በሁለት ስናደርገው ደግሞ ስንት ይመጣል ማለት ነው? 88 ይመጣል። አሁንም በሁለት ስናደርገው 8 ይመጣል። በሁለት ስናደርግ ደግሞ 44 ይመጣል። የኛው በአራት ብንሄድ ለምሳሌ ያክል ቶሎ ጊዜ ለመቆጠብ በአራት 2 ይመጣል። በአራት ደግሞ 11 ይመጣል። በአጠቃላይ 2 11ኛ ነው። ከዛ ጥያቄያችን ጋር እንመጣለን። ከተሰጡን አማራጮች መካከል ሐመርሃ ላይ ይገኛል ማለት ነው። መልሳችን ሐመርሃ ይሆናል። እሺ ጥያቄ ቁጥር 19 አግታሚ አስሬዎች 0.125 ጋር እኩል የሆነ የቱ ነው? ስለዚህ እኩል የሆነ ለማግኘት ያው ሁሉም ሰርተን ማረጋገጥ ያስፈልገናል ማለት ነው። ከሀ እንጀምር። ስለዚህ ክፍልፋዩ 0.125 ይለናል። ይህ ማለት 125 1000ኛ ማለት ነው። በ25 ስንሄድ 5 ይመጣል። በ25 ስንሄድ ደግሞ ስንት ይሆናል ማለት ነው? 40 ይሆናል ማለት ነው። በ5 1 ይመጣል። በ5 ሆኗል 8 ይመጣል ማለት ነው። 8 ይመጣል። ስለዚህ ግን ከሌታ ኋላ የተሰጠን ደግሞ ስንት ነው ማለት ነው? 1/40። ስለዚህ ትክክል አይደለም። ሀ ትክክል አይደለም። ለ በምንሄድበት ጊዜ ለ ስናረጋግጥ 125 1000ኛ
ወደ መቶኛ ስንቀይር የማለት ማነው 125 አስረኛ ሲባዛ 100ኛ ማለት ነው። 10 ሲባዛ በ100 1000 ይሰጠናል። 125 አስረኛ ማለት ደግሞ ይሆናል 12.5 ማለት ነው። መቶኛ አለ። ስለዚህ ይሄኛ ይመጣል። እዚህ ጋር የተሰጠን 1.25 ነው። እኛ ሰርተን ያገኘነው ግን 12.5 ነው። ስለዚህ ለም ትክክል አይደለም። ሐመርኋ ስንሰራ ጊዜ ደግሞ ምንድነው 125% ብሎናል። 125% አይመጣም። መዳይ ደግሞ ምንድነው ያለን ማለት ነው 1/8ኛ ብሎናል። ቅድም ስንሰራው ስንመጣልን 0.125 ወደ ክፍልፋይ ስንቀይረው ስንት ይመጣል ማለት ነው 1/8ኛ። ወይም ደግሞ እናረጋግጥ 1 ሲካፈል ለ8 ስንሰራ 0.0 አለን። አንድ ጊዜ ይችላል። 1 ሲባዛ በ8 8 2 አለን። 20 ሲካፈል ለ8 2 ጊዜ ይችላል። ስለዚህ 2 ሲባዛ በ8 16 ይመጣል። ከዛ 4 አለን። 40 ሲካፈል ለ8 5 ይሰጣል። ስለዚህ መልሳችን የሚሆነው 1/8ኛ የያዘውን ማን ነው ማለት ነው? ውጤቱ መ ይሆናል ማለት ነው። መልሳችን መ ነው ማለት ነው። ጥያቄ ቁጥር 20 አንድ ነጋዴ ቴሌቪዥን በ12000 ብር ገዝቶ በ15000 ብር ቢሸጥ የነጋዴው ትርፍ በፐርሰንት ምን ያህል ነው? አሁን ይህ ጥያቄ ለመስራት የምናደርገው ምንድነው? ሀያኛ ጥያቄ ማለት ነው። መጀመሪያ ትርፍ መፈለግ አለብን። ትርፍ እኩል ይሆናል የተሸጠበት ሲቀነስ የተገዛበት። ስለዚህ የተሸጠበት 15000 ነው። እዚህ ጋር እንደምናገኘው ብር ሲቀነስ 12000 ብር የተገዛበት 12000 የተሸጠበት 15000 ስለዚህ በአጠቃላይ ስንት ሆነ ማለት ነው? 3000 ብር ምንድነው ትርፍ ነው ማለት ነው። ትርፍ ነው። ግን እኛ ጥያቄ የተጠየቅነው በፐርሰንት አስቀምጡ ነው። ትርፍ ስለሆነ ከተገዛበት አንፃር ነው የምናየው። ስለዚህ ትርፍ በፐርሰንት 3000 12000ኛ ሲባዛ በ100% እንሄዳለን። 30 በ0 ይጠፋሉ። ከዛ በ3 1 ይመጣል። በ3 ስንት ይመጣል ማለት ነው? 4 ይመጣል። 1 ሲባዛ በ100 እኩል ይሆናል 100% ሲካፈል ለ4 100 ሲካፈል ለ4 እኩል ይሆናል 25። ስለዚህ 25% ነው በመቶኛ ሲገለጽ። ከዚህ ከተሰጡን አማራጮች በምንፈልግበት ጊዜ መልሳችን የታለ ማለት ነው? ሀሌታዋ ላይ ይገኛል ማለት ነው። ስለዚህ መልሱ ሀሌታዋ። ጥያቄ ቁጥር 21 እንሰራለን። የስሌት 3.25 ሲካፈል 25/8ኛ ውጤት የቱ ነው ይለናል። ስለዚህ 21 3.25 ሲካፈል 25/8ኛ 3.25 ማለት 325 1/100ኛ ማለት ነው። የዚህኛው ደግሞ ማካፈል ማለት ክፍልፋዮች ስናካፍል በተገላቢጦሽ እናባዛለን። 25/8ኛ ተገላቢጦሽ 8/25ኛ ነው። 8/25 ስለዚህ
325 ሲባዛ በ8 ሲካፈል 100 ሲባዛ በ25 እናደርጋለን። ስለዚህ ስናቃልል ደግሞ በ25 1 በ25 13 ይመጣል። እዚህ ጋርም ደግሞ ለምሳሌ ይሄኛው በ4 2 ይመጣል፣ በ4 ደግሞ 25 ይመጣል። ስለዚህ 13 ሲባዛ በ2 26 ይመጣል። 26 25 ሲባዛ በ1 እኩል ይሆናል 25 ይመጣል። ስለዚህ 26 በ25 እንሰራለን አንድ ጊዜ 25 አንዳለን ነጥብ 0 አሁንም ስላልቻለ እዚህ ጋር 0 እንጨምርና እናደርገዋለን። 0 እንጨምርለታል። ስለዚህ 100 ሲባዛ በ25 ስንት ይሰጠናል? 4 ጊዜ። ስለዚህ 1 ነጥብ 0 4 ይሆናል። ስለዚህ ከተሰጡን አማራጮች መካከል እንፈልጋለን። ከተሰጡን አማራጮች ስንፈላለግ ጊዜ ደግሞ ስንት ሆነ ማለት ነው? የሰራነው ውጤት የምናገኘው ለላይ መልሳችን ይገኛል ማለት ነው። ስለዚህ መልሱ ላይ ነው ማለት ነው። ጥያቄ ቁጥር 22 የመቁጠሪያ ቁጥር 2,010,000 በ10 ርቢ ብዜት ሲገለጽ ምን ይሆናል ይለናል። ስለዚህ መቁጠሪያ ቁጥሮች ወደ 10 ርቢ ቁጥር ወደ መቁጠሪያ ቁጥር መቀየር እንችላለን። ስለዚህ ቁጥር የጥያቄ ስንሰራ 2,010,000 ይለናል። ስለዚህ በ10 ርቢ ስንጽፍ መጀመሪያ የምናደርገው ምንድነው? የመጀመሪያው የአንዱ ዲጂት ብቻ እንተውና ሌሎቹ 0 1 ሲባዛ ሌሎቹ በ10 ርቢ ማስቀመጥ ማለት። ስለዚህ 1 2 3 4 5 6 ሲባዛ 10 6ኛ። ስለዚህ ከተሰጡን አማራጮች እንፈልጋለን። ከተሰጡን አማራጮች መካከል በላይ ውጤቱ ይገኛል ማለት ነው። ስለዚህ መልሳችን ምን ይሆናል ማለት ነው። እሺ ጥያቄ ቁጥር 23 ከስብስብ 0 1 3 4 5 6 ውስጥ ያለው እኩልነት አረፍተ ነገር 2000 ሲደመር 6 ያንሳል 12 መፍትሄ የትኞቹ ናቸው ይለናል። ስለዚህ ስብስቡ ተሰጥቶናል። የተሰጠን ያለ እኩልነት አረፍተ ነገር ፈተን የተሰጠነው አማራጭ መፈለግ ነው ማለት ነው። ሁለት ሺ ሲደመር 6 ያንሳል 12። ስለዚህ 2000 ያንሳል 12 ሲቀነስ 6 2000 ያንሳል 6 ይሆናል። 12 ሲቀነስ 6 6 ይመጣል። ሲካፈል ለ2 ሲካፈል ለ2 በ2 ይካፈል ሸ ያንሳል 3። ስለዚህ የሸ ዋጋ መሆን የሚችሉት 3 ሳያካትት ከ3 በታች ያሉ ቁጥሮች ማለት ነው። እኛ በተሰጠን ስብስብ መሰረት ደግሞ ከ3 በታች የሆኑ ቁጥሮች 0 እና 1 ናቸው። 0 እና 1 የሚገኝ ደግሞ ሀሌታ ውሃ ላይ ነው። ስለዚህ ሀሌታ ውሃ ትክክለኛ መልሳችን ይሆናል። ለምሳሌ እናረጋግጥ። 0 ስናስገባ በሸ ቦታ 0 ስንተካ 2 ሲባዛ 0 0 ሲደመር 6 6 6 ያንሳል ከ12 አዎ እውነት ያደርገዋል። እሺ የተሰጠን ሌላው 1 ነው። 1 እንተካ 2 ሲባዛ በ1 2 2 ሲደመር 6 8 8 ያንሳል 12። ለምሳሌ እስቲ 3 እንሞክር። 3 ሲባዛ በ2 6 6 ሲደመር 6 12 12 ያንሳል 12 እኩል አያደርገውም፣ እውነት አያደርገውም። ስለዚህ መፍትሄ መሆን የሚችሉት 0 እና 1 ናቸው ማለት ነው። አሁንም ተመሳሳይ ጥያቄ ነው። በሙሉ ቁጥሮች ስብስብ ውስጥ ያለው እኩልነት አረፍተ ነገር ሸ ሲቀነስ 3
ያንሳል ወይም እኩል ይሆናል 1። መፍትሄ ስብስብ የቱ ነው? እዛው እንደቀድሙ ጥያቄውን መፍታት ነው ማለት ነው። 24 ሸ ያንሳል 3 ያንስ እኩል ይሆናል ሸ ሲቀነስ 3 ያንሳል ወይም እኩል ይሆናል 1። ሸ ያንሳል ወይም እኩል ይሆናል 1 ሲደመር መቀነስ ስለሆነ ወደዛ ሲሻገር መደመር ይሆናል 3። ሸ ያንሳል ወይም እኩል ይሆናል 4። አራትም ጨምሮ ይህ ምልክት ማለት አራትም ጨምሮ ከአራት በታች ያሉ ቁጥሮች ሁሉ ሸ እውነት ያደርጉታል። ስለዚህ እዚህ አካባቢ ስንፈልግ ያው ሁሉም አለን፣ አራት ያካትታለን፣ አራት የሚያካትትም አለን። ስለዚህ የተሻለው መልስ የሚሆነው ካገኘነው መልስ አንጻር፣ ስለዚህ ሐመርሃ ትክክለኛ መልሳችን ይሆናል። እሺ ጥያቄ ቁጥር 25 በ37.5 ግራም የቀይ ጤፍ እንጀራ ውስጥ 4.2 ግራም ፕሮቲን፣ 0.6 ግራም ቅባትና 32.7 ግራም ካርቦሃይድሬት ቢኖረው በ250 ግራም የቀይ ጤፍ እንጀራ ውስጥ በአጠቃላይ ምን ያህል ፕሮቲን እና ቅባት ይኖራል? ስለዚህ በ37.5 ግራም እኩል ይሆናል 4.2 ግራም ከተገኘ የማለት ፕሮቲን ከተገኘ በ250 ግራም እኩል ይሆናል ሀ የሚገኘው ማለት ኬስ ክሎስ እናደርጋለን። 37.5 ግራም ሲባዛ ሀሌታ ውሃ እኩል ይሆናል 250 ሲባዛ 4.2 ግራም እናደርጋለን። ሲካፈል 37.5 ግራም ሲካፈል 37.5 ግራም እናደርጋለን። ስለዚህ ሀ እኩል ይሆናል ስለዚህ 250 ሲባዛ 4.2 ግራም የሚሰጠን ደግሞ 1050 ነው ማለት ነው። ከዛ 37.5 ግራም ይሆናል። ግራም በአክቹዋል ግራም ይሄኛው እዚህ ጋር ግራም አለ። ግራም 1 ግራም በዚህ ግራም ጠፍቷል። ይሄኛው ግራም የለም ማለት ነው። ስለዚህ ሲባዛ በ10 ሲባዛ በ10 ማድረግ እንችላለን። በአጠቃላይ ግን ስናካፍለው 28 ግራም ፕሮቲን ይገኛል። ከዛ በተመሳሳይ በ37.5 ግራም እኩል ይሆናል 0.6 ግራም ቅባት ከተገኘ በ250 ግራም ምን ያክል ቅባት ይገኛል ብለን እንሰራለን። ስለዚህ ይሄ ለመስራት ይሄ እንደዚህኛው በተጠቀምነው አሰራር መሰረት 37.5 ግራም ሲባዛ ሀ እኩል ይሆናል 250 ግራም ሲባዛ 0.6 0.6 ግራም እናደርገዋለን። ሲካፈል 37.5 ግራም ሲካፈል 37.5 ግራም ግራም በግራም እናደርጋለን ማለት ነው። እኩል ይሆናል ይሄኛው በዚህኛው ስናደርገው 150 ግራም ይመጣ ሲካፈል 37.5 ግራም ይሆናል። ስለዚህ ከፈለግን ሲባዛ በ10 ካልሆነ ዝም ብለን ብናካፍለው ራሱ ይመጣል። ስለዚህ ስናካፍለው 4 ግራም ቅባት እናገኛለን። 4 ግራም ቅባት እናገኛለን ማለት ነው። ስለዚህ የተጠየቅነው ደግሞ በቀይ ጤፍ እንጀራ ውስጥ የሚገኘው የፕሮቲንና የቅባት ነው ማለት ነው። ስለዚህ አጠቃላይ 28 ግራም ሲደመር 4 ግራም እኩል ይሆናል 32 ግራም ይሆናል ማለት ነው። ስለዚህ 32 ግራም ይሆናል። ከዛ ወደ ጥያቄያችን እንመጣና መልስ እንፈልጋለን። እሱ ላይ ቁጭ ብለዋል። በዚህ መንገድ ማግኘት ይችላል ማለት ነው። ሂሳብ ደስ የሚል ትምህርት ነው። እንግዲህ እንደምታውቁት
በጣም ያዝናናል፣ አያደክምም ማለት ነው። ጥያቄ ቁጥር 26 ቀጥሎ በተሰጠው ምስል ውስጥ ለና መ ትይዩ ቀጥታ መስመሮች ናቸው። ይህ ደግሞ ቆራጭ ቀጥታ መስመር ነው። ከሚከተሉት ጥንድ አንግሎች ውስጥ ፍርቅ ውጫዊ የሆኑት የትኞቹ ናቸው? ስለዚህ ምስሉ ተሰጥቶናል ማለት ነው። ሁለት ትይዩ መስመሮች አሉ። እነኚህ ለና መ ናቸው። የሚቆርጥ ደግሞ ወደ ሌላኛው ቀጥታ መስመር አለ። ስለዚህ እነኚህ በቁጥር ተወክሏል። 1 2 3 4 6 7 እና ይቅርታ 6 5 እና 7 8 ናቸው። እኛ የተጠየቅነው ግን ምንድነው ማለት ፍርቅ ውጫዊ አንግሎች። አሁን እያንዳንዱ እዚህ አካባቢ ያሉ ለምሳሌ ፍርቅ ውጫዊ አንግሎች የምንላቸው በውጭ በኩል የሚገኙ አንግሎች ናቸው። ለምሳሌ ፍርቅ ውጫዊ አንግሎች የምንላቸው 2 እና 7 1 እና 8 ፍርቅ ውጫዊ አንግሎች ናቸው። ፍርቅ ውስጣዊ አንግሎች የምንላቸው 3 እና 5 እንደገና ደግሞ 4 እና 6 ናቸው። ተጓዳኝ መስመሮች የምንላቸው በተመሳሳይ ጎን የሚገኙ መስመሮች ማለት ነው። እነኚህ እኩል ልኬት ያላቸው ናቸው። 2 እና 5 4 እና 8 3 እና 7 1 እና 6 እነኚህ ተጓዳኝ አንግሎች ተብሎ ይጠራሉ። ዝርጋማ የምንላቸው 1 እና 2 3 እና 4 6 እና 5 7 እና 8 ናቸው። ጀርባ ጀርባ አንግል የምንላቸው እነኚህ እኩል ልኬት ይለካሉ። 2 እና 3 1 እና 4 5 እና 7 6 እና 8 ናቸው። ስለዚህ በተጠየቅነው ጥያቄ መሰረት ፍርቅ ውጫዊ አንግል የሆኑት 2 እና 7 ወይም 1 እና 8 ናቸው። ስለዚህ ወደ ጥያቄያችን ስንመጣ 2 እና 7 አዎ ፍርቅ ውጫዊ አንግል ናቸው፣ መልስ ይሆናል። 1 እና 6 1 እና 6 ይለናል። እነኚህ ተጓዳኝ አንግሎች ናቸው። ሐምሩ 4 እና 6 ይለናል። 4 እና 6 ፍርቅ ውስጣዊ አንግሎች ናቸው፣ እኩል ልኬት አላቸው። 1 እና 4 ይለናል። 1 እና 4 ስንል ጀርባ ጀርባ አንግሎች ናቸው፣ እኩል ልኬት አላቸው። ስለዚህ ትክክለኛ ጥያቄያችን መልስ የሚሆነው የጥያቄያችን ትክክለኛ መልስ የሚሆነው ሀሌታ ውሃ ነው ማለት ነው። ጥያቄ ቁጥር 27 ከሚከተሉት 3 የልኬቶች ርዝመት ጎነ 3 ሀለመ የሚመሰርተው የቱ ነው? ስለዚህ 27ኛ ጥያቄ ጎነ 3 ምስል መመስረት የሚችለው የቱ ነው እያለን ይጠየቀን ይገኛል ማለት ነው። እንደምናውቀው ሀሌታ ውሃ ስናረጋግጥ ምንም ጊዜ የጎኖቹ ርዝመት ደምረን የተደመሩት ጎኖች ካልተደመረው ጎን ምንም ጊዜ ምን መሆን አለበት? መብለጥ አለበት። ለምሳሌ የመጀመሪያው ላይ 2 ሲደመር 9 መብለጥ አለበት ከየትኛው? ከ6። እሺ ስለዚህ 2 11 ይበልጣል 6 ልክ ነው፣ ይሄ ይሰራል። አሁን 2 ከ6 ጋር 6 ሲደመር 2 መብለጥ አለበት ከ9። እዚህ ጋር 8 ይበልጣል ከ9 አይሰራም። ስለዚህ ሀሌታ ውሃ ትክክል አይደለም ማለት ነው። ከዛ ለጋ እንቀጥላለን። ለስንመለከት አንግልና ጎኖቹ ቀላቅሎ ነው የሰጠን። ከዚህ ነገር አንጻር ስናይ አንደኛ ውስጣዊ አንግሎቹን በምናይበት ጊዜ 80 ሲደመር 108 188 መጥተዋል። የአንድ ጎነ 3 ምስል ውስጣዊ አጠቃላይ የአንግሎቹ ድምር 180 መሆን አለበት። ስለዚህ የኛውም መሆን አይችልም። ሐመር ውሃ ጋር ስንመለከት ጊዜ አሁንም እንደ ሀሌታ ውሃ ላይ እንደሰራ ነው ማረጋገጥ ይጠበቅብናል። 3 ሲደመር 4
ስለዚህ 3 ሲደመር 4 መብለጥ አለበት ከ5። 7 ይበልጣል ከ5? አዎ ይበልጣል። ከዛ 3 ሲደመር 5 3 ሲደመር 5 መብለጥ አለበት ከስንት ጋር ማለት ነው? ከ4 ጋር። ስለዚህ 8 ይበልጣል ከ4። ይህም ይሰራል። ሌላው አሁን 4 ሲደመር 5 4 ሲደመር 5 መብለጥ አለበት ከ3። 9 ይበልጣል ከ3? አዎ። ይሄኛው አንድ ጎነ 3 ምስል ጎነ 3 ምስል መሆኑን ለማረጋገጥ የምንፈልገው መስፈርቶችን አሟልተዋል። ስንመለከት አንግሎቹ በምንመለከት ጊዜ 40 ሲደመር 108 148 ይመጣል። 22 170። ስለዚህ ውስጣዊ አንግሎቹ 180 መሙላት ነው። አልሞላም። ግን አንድ ጎነ 3 ምስል ጎነ 3 ነው ወይስ አይደለም ብለን ለማረጋገጥ የምንጠቀመው ርዝመት ነው ወይ የጎን ርዝመቱ ነው ማለት ነው። ስለዚህ የጎን ርዝመቶቹ ሶስቱ ስናረጋግጥ ጥያቄ ቁጥር 28 የሬክታንጉላዊ ፒራሚድ እና የጎን ሶስታዊ ፒራሚድ የሚመሳሰሉበት ባህሪ የሆነ የቱ ነው? ሀ የመሰረት ቅርጽ፣ ለ የጎን ጠርዞች ብዛት፣ ሐምሮሃ የገጾች ብዛት፣ መ የጎን ገጾች ቅርጽ። የዚህኛው ጥያቄ መልስ ለማግኘት አራቱም አማራጮች መመርመር ያስፈልጋል ማለት ነው። ሬክታንጉላዊ ፒራሚድ ጎነ ሶስታዊ ፒራሚድ አማራጭ ሀሌታዋ ስንመለከት የመሰረት ቅርጽ ይለናል። የመሰረቱ ቅርጽ በምናይበት ጊዜ ሬክታንግላዊ ፒራሚድ ጎን 4 ነው። ነገር ግን ጎነ ሶስታዊ ፒራሚድ ደግሞ ጎነ 3 ነው። ስለዚህ ተመሳሳይ ባህሪ አያሳዩም። ምርጫ ላይ ጋር ስንመለከት የጎን ጠርዞች ብዛት ሲለን ለምሳሌ ያክል ሬክታንጉላዊ ፒራሚድ ስንመለከት 1 2 3 4 የጎን ጠርዞች ብዛት አለው። ነገር ግን አጠቃላይ ጠርዞች ከሆነ ግን 8 ይሆናሉ። ለምሳሌ 1 2 3 4 5 6 7 8 ይሆናል። ወደ ጎነ ሶስታዊ ፒራሚድ ስንመጣ ደግሞ የጎን ገጾች ብዛት ስንል 3 አለው። 1 2 3 አለው። አጠቃላይ ግን የጠርዞች ብዛት ከሆነ ስንት ነው ማለት ነው? 6 ይሆናል። 1 2 3 4 5 6 ይሆናል ማለት ነው። ስለዚህ ምርጫ ለም አልተሳካም። ምርጫ ሐመር ስንመለከት የገጾች ብዛት ይለናል። የገጾች ብዛት ስንመለከት ሬክታንጉላዊ ፒራሚድ 1 2 3 4 5 አለው። ጎነ ሶስታዊ ፒራሚድ ስንመለከት ደግሞ እዚህ አካባቢ ያለው 1 አለ፣ 2 አለ፣ 3 አለ፣ 4 አለ ማለት ነው። ስለዚህ ከዚህ ነገር አንፃር አሁንም አልተመሳሰሉም። ወደ ምርጫ ሐመር ውሃ ስንመለከት የገጾች ብዛት ይለናል። ሬክታንጉላር ፒራሚድ ገጾች ብዛት ስንመለከት 5 ናቸው። 1 አለን፣ 2 አለን፣ 3 አለን፣ በዚህ በኩል 4 አለ፣ ራሱ መሰረቱ 5። ወደ ጎነ ሶስታዊ ፒራሚድ ስንመለከት በዛ በኩል ያለው 1 አለ፣ 2 አለ፣ 3 አለ፣ 4 አለ። ስለዚህ 4 ገጾች አሉ። አሁንም አይመሳሰሉም። ምርጫ መ ስንመለከት የጎን ገጾች ቅርጽ ሬክታንጉላሪ ፒራሚድ የጎን ገጾቹ ስንመለከት
ጎነ 3 ናቸው። ጎነ 3ታዊ ፒራሚድም የጎን ቅርጾቹ ስናይ ምንድናቸው ማለት ነው? ጎነ 3 ቅርጽ አላቸው። ስለዚህ ከዚህ ነገር የተነሳ ሁለቱም የሚያመሳስላቸው ባህሪ ምንድነው ማለት ነው? የጎን ገጾች ቅርጽ ነው ማለት ነው። ነገር ግን የመሰረት ቅርጽ አይደለም ማለት ነው። ስለዚህ መልሳችን መ ይሆናል ማለት ነው። ጥያቄ ቁጥር 29 የመረጃ መሰብሰቢያ ዘዴ ያልሆነ የቱ ነው? ሀ ምልከታ ማድረግ፣ ለ ከተመዘገበ ማጣቀስ፣ ሐምሮሃ አሻሚ ጥያቄ መጠየቅ፣ መ ሙከራ ሰርቶ መጻፍ። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ሐመርሃ አሻሚ ጥያቄ መጠየቅ የሚለው። መረጃ በምንሰበስብበት ጊዜ ለምንጠይቃቸው ሰዎች ወይም ቃለ መጠየቅ ለምናደርግላቸው ሰዎች የሚያሻማ ጥያቄ መጠየቅ የለብንም። ግልጽ፣ አጭርና ቀላል መሆን አለበት ማለት ነው። ጥያቄ ቁጥር 30 በአንድ ትምህርት ቤት ውስጥ ያሉ 20 ተማሪዎች ዕድሜ 8፣ 12፣ 14 እና 16 ሲሆን የእነዚህ ተማሪዎች ብዛት በቅደም ተከተል 8፣ 3፣ 5 እና 4 ነው። ከሚከተሉት አረፍተ ነገሮች ውስጥ ሐሰት የሆነ የቱ ነው? ሀ አማካይ 11፣ ለ ሚዲያ 8፣ ሐምሮሃ ሞድ 8፣ መ ሬንጅ 8። ስለዚህ ሐሰት የሆነ ወይም ስህተት የሆነው ሐሳብ ለማግኘት ሁሉም ምርጫዎችን መስራትና ማረጋገጥ ያስፈልጋል ማለት ነው። ስለዚህ አማካኝ ለማግኘት ምንድን ነው የምናደርገው? መጀመሪያ አማካኝ ይሆናል የተሰጠን አጠቃላይ ዋጋ ለብዛታቸው ማካፈል ማለት ነው። ስለዚህ 8 የተሰጠን ስንት ነው? ወይም እድሜያቸው 8 የሆኑ ተማሪዎች ብዛት 8 ነው። 8 ሲባዛ በ8 ሲደመር እድሜያቸው 12 የሆነ ደግሞ 3 ናቸው። 12 ሲባዛ በ3 ሲደመር እድሜያቸው ደግሞ 14 የሆነ 5 ነው። 5 ሲባዛ 14 ሲደመር እድሜያቸው 16 የሆነ ደግሞ 4 ናቸው። 16 ሲባዛ በ4 ስለዚህ ሲካፈል ለብዛታቸው ደግሞ 20 ተብሎ ተነግሮናል። ስለዚህ 8 በ8 64 ሲደመር 36 ሲደመር 70 ሲደመር 64 ሲካፈል ለአጠቃላያቸው እኩል ይሆናል 64 36 100 170 234 ሲካፈል ለ20። ስለዚህ ስናካፍለው 11.7 መጣ። እሺ ምርጫ ሀሌታ ውሃ የተሰጠን 11 ነው። እዚያ ግን 11.7 አግኝተናል። ስለዚህ አማራጭ ለመልስ ስንሰራ ጊዜ ደግሞ ሚዲያ ነው። ሚዲያ ለመስራት ሁሉም መደርደር አለብን። ከነዛ መካከል ደግሞ አጠቃላዩ 20 ከመሆኑ የተነሳ መሀል ላይ ያለው ሁለቱን ወስድና እናካፍላለን ማለት ነው። ስለዚህ 8 የተሰጠን 8 ጊዜ ነው። 8 8 8 8 8 8 12 ደግሞ 3 ጊዜ 12 12 12 14 ደግሞ 5 ጊዜ 14 14 14 14 16 ደግሞ 4 ጊዜ 16 16 16 16 ነቁጥር 1 2 3 4 5 6 7 8 9 10 11
12 13 14 15 16 17 18 19 20 ልክ ነው ማለት ነው። ስለዚህ ሚዲያው ላይ ማግኘት መሀል ላይ ያለው ቁጥር ማለት ነው። ይህ ማለት 22 ስናካፍል 10 ይሆናል። በዚህም በኩል 10 በዚህም በኩል 10 ይሆናል። ስለዚህ ይህ ማለት መሀል ላይ ያለው እንከፍላለን ማለት ነው። ስለዚህ እስከ 9 ያለ 1 2 3 4 5 6 7 8 9 1 2 3 4 5 6 7 8 9 ስለዚህ ሚዲያችን የሚሆኑ መሀል ላይ ያሉ ቁጥሮች ናቸው። እኩል ይሆናል 12 ሲደመር 12 ሲካፈል 2። ለምንድነው ያደረግነው? የተሰጠን ወይም አጠቃላይ ብዛታቸው ምን ስለሆነ ተጋማሽ ስለሆነ። ስለዚህ እኩል ይሆናል 24 ይሆናል። 24 ሲካፈል 2 12 ይመጣል። ምርጫ ሐ ስንመለከት ሞድ ማለት አብዛኛው ጊዜ የተደጋገሙ ማለት ነው። ስለዚህ እድሜያቸው 8 የሆኑ ተማሪዎች በብዛት ተደጋግመዋል ማለት ነው። ስለዚህ ሞድ እኩል ይሆናል 8 ልክ ነው። ደግሞ ሬንጅ ማለት ትልቁ ሲቀነስ ትልቁ 16 ነው ሲቀነስ ትንሹ ደግሞ 8። ስለዚህ ሬንጅ ስንት ይሆናል? 8 ይሆናል። ወደ ምርጫችን እኛ 11.7 አገኘን። ምርጫችን ላይ ደግሞ 11 ነው። ስለዚህ ይህም ትክክል አልመጣልንም። ሚዲየም ስንመለከት የተሰጠን ምርጫ ላይ 8 ነው። እኛም ሰርተን ያገኘን ደግሞ 12 ነው። አልተሳካም። ስለዚህ ሞድ 8 ሬንጅ 8 ተሳክተዋል። ስለዚህ መልሳችን ወይም ጥያቄያችን አለው ሀና አለ ሐሰት ናቸው ማለት ነው።